ይመስገን። ዛሬ ላይ አንድ ነገር ያለው ምንድነው እሱ ለከስተመሮቹም እንዲሁም ደግሞ ለባለሙያዎች ምቹ ይሆን ዘንድ ሰፋ ወዳለ ስፍራ ብራንች ይሆን ዘንድ ከፍተንላቸዋል። የተለያዩ እቃዎችን አስገብተናል። በተለጣፊ ምጣድ፣ በተቀማጭ ምጣድ እንዲሁም በሳጥን ምጣድ የተለያዩ የኤሌክትሪክ ምጣዶችን እንዲሁም ስቶቮችን በአዲስ መልክ አስገብተናል። እየመጣችሁ ትጎበኙንና ትረከቡን ይሆን። ይበልጥ ደግሞ እንዲሁም ለጀማሪ ባለሙያዎች እጅግ በጣም በዲስካውንት እያስተናገደን የምንገኘው መታችሁን ተጠቀሙ ይሆን። ተጨማሪ ደግሞ ለከስተመሮችን በጣም ጥርት ያለ ጽድት ያለ እቃዎችን አስገብተናል። እሱን አሳያችኋለሁ። እንዴት ነው እሱ የሚለውን ነገር አብራችሁን እንድትሆኑ ጋበዝኳችሁ። መልካም ጊዜና ቆይታ ይሁንላችሁ። ይህ ያለውበት ስፍራ ቁጥር 2 ወይንም ሁለተኛውን የከፈትንበት ብራንች ላይ ነው የምንገኘው። አብራችሁን ሁኑ። መልካም ጊዜ ይሁንላችሁ። ሌትስ ጎ። ይኸውላችሁ ይሄን እንደምታዩት የቁም ስቶቭ ወይ ባለ ሳጥን ስቶቭ ብለን የምንለው ነው። ከስር ማስቀመጫ ያለው ማለት ነው። በስር አንዳንድ እቃዎችን ማስቀመጫ ያለው የቁም ሳጥን ብለን የምንለው ነው። ይህ ጽድት ባለ በአሪፍ ሁኔታ የተሰራ ነው። ባለ 2 ስቶቭ ብለን የምንለው ነው። እዚህ ጋር መረዳ የምታዩት እነሱ ናቸው። ይህንኛውን ደግሞ እንደምታዩት የጣሊያን ምጣድ ብለን የምንለው ነው። ስሬቱ በጣሊያን ስሬት ወይንም በማሽን ስለሚሰራ በዛ አይነት መልክ ስለሚሰራ የጣሊያን ስሬት ብሎ ይባላል ማለት ነው። እና በጣም ውበት ያለውና ጠንካራ የተባለ አሪፍ የሆነ የኤሌክትሪክ ምጣድ ነው። እንደምታዩት ይሄ ገና የሚገጣጠም ነው። አንዳንድ ተገጣጠሙም አሉ። ይህን ይመስላል ሲገጠም በዚህ አይነት መልክ ነው እንግዲህ ተገጥመው ይህን ይመስላል። ተቀማጭ ምጣድ ብለን የምንለው ደግሞ ይወጣችሁ ነው። ይህን ይመስላል ተቀማጭ ኤሌክትሪክ ምጣድ በማንኛውም ሶኬት የሚሰራ የኤሌክትሪክ ምጣድ ነው ይሄኛው። እንደምታዩት በዚህ ማለት ነው። ይሄ በተቀማጭ ኤሌክትሪክ ምጣድ ነው። እነዚህ አሉሚኒየም የኤሌክትሪክ ምጣዶች የምንላቸው ናቸው። በአሉሚኒየም የተሰሩ ሙሉ ሻካራ አሉሚኒየም ማለት ነው። ጠንካራና አሪፍ የተባለ ነው። ይህ ደግሞ ከ180% ኃይል ቆጣቢ የተባለው የኤሌክትሪክ ስቶቭ ብለን ምንለው ነው። በአዲስ መልክ እየተሰራ ነው እንግዲህ የምንገኘው እና ይሄ አገልግሎቱ እንደምታዩት ፓወር መጨመሪያና መቀነሻ ያለው የራሱ መቆጣጠሪያ ያለው ፓወር ኦቨር ሲሆንበት ራሱ እያጠፋ እያቀዘቀዘ የሚሰራ ምርጥ የሆነ ስቶቭ ነው። ባለ 2 ባለ 1 በብዛት አስገብተን እየሰራን እንገኛለን። ይህንን ይመስላል። ብዙዎች እንግዲህ መብራት ኃይል ፈጀብን፣ መብራት ቆጠረብን፣ ተቸገረን፣ ምን ይሻላል የሚሉ ከስተመሮች ሲበዙብን እንግዲህ እሱን ለማስቀረት ብለን በዚህ አይነት መልክ በአዲስ መልክ ሰርተን እያስረከብን እየሰራን እየሸጠን እንገኛለን። እንዳያመልጣችሁ እናንተም እየመጣችሁ የምትረከቡ ይሁን። ይህንን ይመስላል። እዚህ ጋር እንደምታዩዋቸው እዚህ ጋር እንግዲህ እንደምታዩዋቸው እጅግ በጣም በብዛት እቃዎችን አስገብተናል። ይህንኛው ደግሞ ባለ ክፍቱ ብለን የምንለው ስቶቭ ነው። ባለ ክፍቱ ስቶቭ ብለን የምንለው ነው። እዚህ ጋር ደግሞ በዲስ የተቀመጡ ስቶቮች አሉ። ይሄኛው በአሉሚኒየም በሻካራ አሉሚኒየም የተሰለመ አለ። ባለ 1 ባለ 2 እነዚህ ክዳኖች እንደምታዩዋቸው። ይሄኛው አሉሚኒየም የኤሌክትሪክ ምጣድ ብለን የምንለው ነው። አሉሚኒየም ሙሉ ሻካራ አሉሚኒየም የሆነ ጠንካራ የተባለ የኤሌክትሪክ ምጣድ ነው። ይሄንኛው እንደምታዩት የዳቦ ምጣድ ነው። ገና ሊሰራ የመጣ ነው። እንግዲህ እቃው የወረደ ነው። እዚህ ይሄንኛውን የዳቦ ምጣድ ከላይና ከታች የሚሰራ 2 ብሬከር የሚቀመጥበት ማለት ነው። እናም እዚህ ጋር ደግሞ እንደምታዩዋቸው ተለጣፊ ምጣድ ብለን እንላቸዋለን። እዚህ ጋር ያውላችሁ ተለጣፊ ምጣድ ብለን እንለዋለን። ይህ ተለጣፊ ምጣድ ነው። ቦታ ሴቭ የሚያደርግ ስንፈልግ የምንከፍተው ሳንፈልግ የምንዘጋው ማለት ነው። ፊቱ እንደምታዩት አሁን እዚህ ላይ እንዳለ ሸክላ ገና የሚገባ ነው። ይህንን ይመስላል። ይህንኛው ደግሞ ከጀርባ በኩል ያለው ነው። ሙሉ ሻካራ አሉሚኒየም ነው ራሱ ሆኖ ማለት ነው። ተከፋቹ በዚህ ጋር ነው እንደዚህ የሚከፈተው። እንደምታዩት እንደዚህ ይከፈታል ማለት ነው። ይሄ ግድግዳ ላይ ይለጠፋል ልክ እንደዚህኛው ማለት ነው። አሁን ይሄንኛው ለተቀያሪ የመጣ ሸክላ ነው።
ሸክላው ሙሉ ሰርቪስ አድርገን የመጣ የኤሌክትሪክ ምጣድ ወይንም ተለጣፊ ምጣድ ብለን የምንለው ነው። ይህንን ይመስላል። አብራችሁ ስለሆናችሁ እናመሰግናለን። መልካም ጊዜ ነው።